ሰላም እንደምን ቆይታችኋል የተወደዳችሁ ተመልካቾቻችን። ዜና ኢትዮጵያ በሁለተኛው ምዕራፍ ተመልሷል። በዚህኛው ምዕራፍ የአጀንዳ ጉዳያችንን ጨምረን በተለያዩ ዘገባዎች ከእናንተ ጋር ቆይታ እናደርጋለን። ከአጀንዳ ጉዳያችን ባሻገር ደግሞ ሪፖርተሮቻችን በቀጥታ የገቡ ተጨማሪ መረጃዎችን ያካፍሉናል። በመናነሳቸው ርዕሰ ጉዳዮች ላይ ተጨማሪ ሀሳብና ማብራሪያዎችን የሚሰጡን እንግዶችንም ከተለያዩ ስቱዲዮዎች እንጋብዛለን። አብራችሁ እንድትሆኑ በአክብሮት እንጋብዛለን። ጌታቸው ይዘውና ማለት ታደለ ዜናዎችን እንመራለን። አርዕስተ ዜናዎችን እናስቀድማለን። ለጠቅላይ ሚኒስትር ጽህፈት ቤት ተጠሪ የሆኑ የተቋማትና የብልጽግና ፓርቲ ከፍተኛ የስራ ኃላፊዎች በመዲናዋ የተሰሩ የልማት ስራዎችን ጎበኙ። የህዝብን ጥያቄዎች ለመመለስ አመራሩ ተልእኮውን በአግባቡ መወጣት እንደሚገባው የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ተናገሩ። ለ2017-18 የምርት ዘመን 10.6 ሚሊዮን ኩንታል የአፈር ማዳበሪያ ወደ ሀገር ቤት መግባቱ ተገለጸ። ከውጭ የመረጃ ምንጭ ደግሞ ኢራን በሩሲያ እርዳታም ሳተላይቶችን፣ ሮኬቶችንና የባሊስቲክ ሚሳኤሎችን የማምጠቅ አቅሟን እየገነባች መሆኑ ተሰማ። በስፖርት ዘገባችን ቶተንሃም ሆትስፐር በእግር ኳስ ታሪኩ ለሶስተኛ ጊዜ በፕሪሚየር ሊጉ በአንድ የውድድር ዘመን 18ኛው ሽንፈቱን ትናንት አስተናግዷል። አበይት ጉዳዮቻችን ናቸው። በዜና ኢትዮጵያም በቀጥታ መረጃዎችን ወደኛ እያሻገሩ የሚቀጥሉ ሪፖርተሮቻችንና እንግዶችንም እንጋብዛለን። ሪፖርተራችን አቤል ሙሉጌታ አሁን በቀጥታ መስመራችን ላይ ነው የሚገኘው። አቤል፣ የኦሮሚያ ክልል የመንግስትና የፓርቲ 9 ወራት የስራ አፈጻጸም ግምገማ እየተካሄደ ነው የሚገኘው። ይህንን ጉዳይ እየተከታተለ ይገኛል። ተጨማሪ መረጃዎችን ወደ ኋላ ላይ ገብቶ ያሻግርልናል። በሌላ በኩል ከጅማ ስቱዲዮ በጅማ ዞን ግብርና ተመራማሪ የሆኑት ምንዳ ታደሰ ተጨማሪ መረጃዎችን እንደዚሁ ያጋሩናል። ከአሶሳው ስቱዲዮአችን ደግሞ የቤንሻንጉል ጉሙዝ ክልል ግብርና ቢሮ የግብርና ግብዓት አቅርቦት ዳይሬክተር ተስፋዬ በቀለ በቀጥታ መስመራችን ላይ ገብተው ለምናነሳቸው ጥያቄዎች ምላሽና ማብራሪያዎችን እየሰጡን ይዘልቃሉ። አብራችሁን ሆኑ ተመልካቾቻችን። ወደ ቀዳሚው ዜናችን እናልፋለን። በየደረጃው ያለ አመራር የተሰጠውን ተልእኮ በአግባቡ በመወጣት የሕዝብን የልማትና የአገልግሎት አሰጣጥ ጥያቄዎች መመለስ እንደሚገባው የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ አሳሰቡ። የኦሮሚያ ክልል የ9 ወራት የመንግስትና የፓርቲ አፈጻጸም ግምገማ በአዳማ ከተማ በመካሄድ ላይ ይገኛል። ርዕሰ መስተዳድሩ ባለፉት 9 ወራት አፈጻጸም ላይ የተሳኩ ስራዎችና የታዩ ክፍተቶችን በአግባቡ በመፈተሽ ለቀጣይ በጋራ አቅጣጫ በማስቀመጥ መስራት ይገባል ብለዋል። ይህንኑ መድረክ ሲከታተል የቆየው ሪፖርተራችን አቤል ሙሉጌታ በቀጥታ መስመራችን ላይ ነው የሚገኘው። ተጨማሪ መረጃ ይሰጠናል። አቤል እንደምን ቆይተሃል? ቀደም ሲል ተገናኝተን ነበረ። የኦሮሚያ ክልል የ9 ወራት የስራ አፈጻጸም ግምገማን እየተከታተልክ ነው የምትገኘውና ቀደም ሲል ካነሳናቸው ጉዳዮች በተጨማሪ በመድረኩ እየተነሱ ያሉ ሀሳቦችን አጋራን። በጣም አመሰግናለሁ ማህሌት። እንግዲህ ቀደም ብለሽ እንዳነሳሽው በክልሉ ባለፉት 9 ወራት የተከናወኑ አበይት ተግባራት ምንድናቸው፣ በመንግስትም በፓርቲም ደረጃ የተሰሩ ስራዎች ምንድናቸው የሚለውን በክልሉ ያሉ አመራሮች ዛሬ በዚህ በአዳማ ገልማ አባ ገዳ አዳራሽ ተገኝተው ግምገማ እያደረጉ ነው የሚገኙት። እንግዲህ ያለፉት 9 ወራት የተሰሩ ስራዎችን በተለይም በስኬት የሚነሱትን ቀጣይነታቸውን ማረጋገጥና ደግሞ እስካሁን ስኬት ያልተገኘባቸውን ስራዎችና የቀጣይ በትኩረት መሰራት ያለባቸው ነገሮች ላይ እንግዲህ
አመራሩ ማተኮር እንደሚገባው ርዕሰ መስተዳድር አቶ ሽመልስ አብዲሳ በዚሁ መድረክ ላይ አንስተዋል ማለት ነው። በተለይም የህዝብን የልማት ተጠቃሚነትና በተለይም የመልካም አስተዳደር ጥያቄዎችን ምላሽ መስጠት እንዲችል አመራሩን በስነ ምግባርም እንዲሁም ደግሞ ችግሮችን አልፎ መፍትሄ መስጠት በሚችልበት ደረጃ ላይ የተጠናከረ አመራርን መፍጠር ይገባል የሚሉ ሀሳቦችን አንስተዋል ማለት ነው። በክልሉ ውስጥ እንግዲህ በርካታ የልማት እንቅስቃሴዎች እየተከናወኑ እንደሆነ ከዛም በኋላ በነበሩ ሪፖርቶች እንደዚሁ እየተመላከተ ነበር። በተለይም በክልል ደረጃ እየተሰሩ ያሉ ከልማት ስራዎች አንጻር እንኳን ብንመለከት በተለይም ትምህርት ላይ የትምህርት ጥራትን ለማሳደግ ሰፋፊ ስራዎች እየተሰሩ እንደሆነ እንደዚሁ ያንስቷል። በክልሉ ባሉ በተለያዩ ዞኖች ውስጥም በተለይ ትምህርት ቤቶችን መጠገን፣ አዳዲስ ትምህርት ቤቶችን መስራትና እንዲሁም ደግሞ የብዑረ መዋዕለ ህጻናትን ጭምር ትምህርት ቤቶችን በመገንባት ማህበረሰቡ በሰፊው የተሳተፈበት እንደሆነ እንደዚሁ ተነስቷል ማለት ነው። እንግዲህ የተማሪዎች ምገባን እንኳን ብንመለከት በ2017 ወደ 4.5 ሚሊዮን የሚሆኑ ተማሪዎችን የመገብ እቅድ ተይዞ እሱም በተግባር እየተከናወነ እንደሆነ እንደዚሁ አንስተዋል ማለት ነው። በቀጣይ ደግሞ ይህንን ወደ 7 ሚሊዮን ተማሪዎችን የምገባ ስነስርዓትን በትምህርት ቤቶች ደረጃ ለማድረግም እቅድ መያዙ እንደዚሁ ተነስቷል ማለት ነው። በክልሉ ከዚህም በተጨማሪ በተለይም ገቢን በማሳደግ ደረጃ የክልሉን ገቢ በማሳደግ የልማት ስራዎችን ደግሞ የበለጠ እንዲቀላጠፉና ተጨማሪ አቅምን በመፍጠር ሂደት ውስጥ በክልሉ ያሉትን የገቢ ምንጮች በሙሉ አማጦ የመጠቀም ስራዎችን ለመስራት እየተሰሩ ያለበትን ሂደት እንደዚሁ በዚሁ መድረክ ላይ ቀርቧልና እስካሁን ባለፉት 9 ወራትም እንግዲህ ብዙ ስራዎች በመሰራታቸው የክልሉን የገቢ መጠን ከፍ ለማድረግ የተሰሩ ስራዎች እንደዚሁ በጥንካሬ ተነስተዋል። በቀጣይ 3 ወራት ደግሞ ተጨማሪ ገቢን የመሰብሰብ ስራዎችም እንደሚከናወኑ ተገልጿል ማለት ነው። በቦሳ ጎነፋም እንግዲህ ማህበረሰብ የዜግነት አገልግሎትም እንደዚሁ ተጠናክሮ መቀጠሉን ተገልጿል ማለት ነው። በዚህ ሂደት ውስጥ ደግሞ በክልሉ ያሉ ማህበራዊ አገልግሎቶችን የበለጠ ለህዝብ ለማቅረብም እንደሚያግዝ እንደዚሁ ተነስቷል ማለት ነው። በቀጣይ ደግሞ በተለይም ባለፉት 9 ወራት ክፍተት ያለባቸውን አፈጻጸሞች በሚቀጥለው 3 ወራት ደግሞ በትኩረት በመስራት አመራሩ እዚህ ላይ የተያዘውን የመንግስት እና የፓርቲውን እቅድ ከግብ እንዲደርስ በማድረግ ሰፊ ስራ እንደሚጠበቅበትም እንደዚሁ ተነስቷል ማለት ነው። የክልሉ ብልጽግና ጽህፈት ቤት ኃላፊ አቶ ከፍያለው ተፈራም በተለይም በኦሮሚያ ክልል በተለይም በዘንድሮ ዓመት ወደ ተግባር የተገባበት የቀበሌን አደረጃጀት ማህበረሰቡ ባለበት አገልግሎቶችን ማግኘት እንዲያስችል በማድረግ ሂደት ውስጥ በጣም በስኬት የተሰራ መሆኑን እንደዚሁ አንስተዋል ማለት ነው። ስለዚህ እነዚህን የመሳሰሉ ስኬቶችን በተለያዩ ሴክተር መስሪያ ቤቶች ላይም የበለጠ ስኬታማ እንዲሆኑ የማድረግ ስራዎቹ ተጠናክረው መቀጠል እንዳለባቸው እንደዚሁ ተነስቷል ማለት ነው። በዋናነት ግን ማህበረሰቡን የሚያገለግል አመራር የመፍጠር ሂደቱ አሁንም ተጠናክሮ መቀጠል እንዳለበት ተነስቷል። ሰላምና ጸጥታን በማረጋገጥ በኩልም የተሰሩ ስራዎች እንደዚሁ ተነስቷል። በተለይም የክልሉን ሰላም በማረጋገጥ ሂደት ውስጥ በክልሉ ትጥቅ ውስጥ ያሉ አካላትንም ጭምር ወደ መንግስት ተቀራርበው በመስራትና የሰላምን አማራጭ እንዲጠቀሙ በማድረግ የተሰሩ ስራዎችም እንደዚሁ ተነስቷል። በዚህ ሂደት ውስጥ ደግሞ ሰላምን አማራጭ ያደረጉ የታጠቁ ኃይሎች የነበሩትንም ወደ ማህበረሰቡ ውስጥ አስፈላጊውን አይነት ስልጠናና ወይም ደግሞ የስነ ምግባር ግንባታ ከተከናወነ በኋላ ወደ ስራ እንዲገቡ የማድረግ ሂደቶችም አሉ። ይሄ ነገር ግን የበለጠ ተጠናክሮ መቀጠል የሚገባው መሆኑ እንደዚሁ ተነስቷል። እስካሁን ያለው ሁኔታ ይህን ይመስላል። መልካም አቤል፣ ለመረጃህ እናመሰግናለን። ጥሩ ቀን ይሁንልህ። ለጠቅላይ ሚኒስትር ጽህፈት ቤት ተጠሪ የሆኑ ተቋማትና የብልጽግና ፓርቲ ከፍተኛ የስራ ኃላፊዎች በአዲስ አበባ ከተማ የተሰሩ የልማት ስራዎችን ጎብኝተዋል። በአዲስ አበባ በኦራይልና ካዛንቺስ አካባቢዎች የተሰሩ የኮሪደር ልማት ስራዎችን ጨምሮ ሌሎች በመንግስትና በግል ባለሀብቶች ተሳትፎ የተገነቡ የህዝብ መናፈሻ ቦታዎችም የጉብኝቱ አካል ነበሩ። እነዚህ የህዝብ መናፈሻ ቦታዎች የስፖርት፣ የፏፏቴ፣ የህፃናት መጫወቻ፣ የተሽከርካሪ ማቆሚያዎችና የአረንጓዴ ስፍራዎች የተሟሉላቸው ናቸው። የስራ ኃላፊዎቹ በአዲስ አበባ የእንስሳት እርባታና የልህቀት ማዕከልን እንዲሁም በካሳንቺስ አካባቢ በልማት ምክንያት ተነስተው በገላንጉራ የሚገኙ ነዋሪዎችንና በአካባቢው እየተሰሩ ያሉ የመሰረተ ልማት ግንባታዎችንም እንደዚሁ ጎብኝተዋል። ይህንን ጉዳይ በተመለከተ መረጃውን ያደረሰን ደግሞ ሪፖርተራችን ተስፋዬ ለሜሳ ነው። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ከአፍታ ቆይታ በኋላ ደግሞ ሐመሮች ከፈጣሪ የተሰጠን ልዩ ስጦታ ነው ብለው ስለሚጠሩት ከስኬ የተሰኘ ወንዝ የምናጋራችሁ ዘገባ ይኖራል። ጠብቁን። በሰማያት ያለ ተለይቶ ይሞገስ ክቡር ስምህ።
በፍቅር የተሰጠ የህይወት መንገድ በተግባር ያየነው ታላቅነት ለድህነት የተከፈለ መስዋዕትነት ለዘላለም የሚኖር ቃል ኪዳን እንኳን ለብርሃነ ትንሣኤው በሰላም አድረሳችሁ። በውጭ ሐዋላ ድርጅቶች የሚላክ ገንዘብ በባንካችን በኩል ሲቀበሉ እስከ ሚያዝያ 19 ድረስ ከዕለታዊ የምንዛሪ ተመን በተጨማሪ የ12 ብር ጉርሻ እንደሚኖሩት እየገለጸ ነው። እንዲሁም በኢትዮ ዳይሬክት ካሽጎና ፋስት ፔይ ገንዘብ በቀጥታ ወደ ኢትዮጵያ ንግድ ባንክ አካውንት መላክ በነፃ መሆኑን ለማስታወስ እንወዳለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ። ወደ ዜና ኢትዮጵያ የአጀንዳ ጉዳያችን እናልፋለን። የበጋ ስንዴን በማምረት ለምግብ ፍጆታ የተጠቀሙ መሆኑን በሸገር ከተማ የሱሉልታ ክፍለ ከተማ አርሶ አደሮች ገለጹ። የእርሻ መሳሪያ ግብዓት ሊሟላ ይገባል ሲሉም አርሶ አደሮቹ ጠይቀዋል። ይድነቃቸው ሰማው ያዘጋጀውን ጌታቸው ባልቻ እንደሚከተለው ያቀርበዋል። አስተዳደር ሱሉልታ ክፍለ ከተማ በሚገኙ የገጠር ቀበሌዎች በበጋ ስንዴን የማምረት ተሞክሮ እያደገ መምጣቱን አርሶ አደሮች ይገልጻሉ። በክፍለ ከተማው የአባገዳ ወረዳ አርሶ አደሮችም የበጋ ስንዴን እያመረቱና የምግብ ዋስትናቸውን ለማረጋገጥ እየሰሩ መሆናቸውን ተናግረዋል። ዘንድሮ 3ኛ ዓመት ነው የጀመርኩት። ለበጉ ፍጆታ ጥሩ ጠቅሞናል። አሪፍ ነው። ዘንድሮ ያያችሁ ነው። በጣም አሪፍ ነው ምርቱ። ከዚህም በፊት አንድ 12 ኩንታል አገኘናል። ዘንድሮ እንግዲህ ቢያንስ እስከ 30 እናገኛለን ብለን እናስባለን። ከዚሁ ላይ ማለት ነው። ለምግባችን ራሳችን ይችላል። ራሳችን ተርፈን ለገበያ እናቀርባለን። አሁን በማሳቸው ላይ የሚገኘው የስንዴ ሰብልም በጥሩ ቁመና ላይ ይገኛል ነው ያሉት። የበጋ ስንዴና ሌሎችም የግብርና ስራዎችን ለማስፋት ለአርሶ አደሩ ሙያዊ ድጋፍ እየተሰጠ መሆኑን የክፍለ ከተማው ግብርና ጽሕፈት ቤት ገልጿል። አርሶ አደሩ መሬቱን ምን ጊዜ ማረስ እንዳለበት፣ ምን አይነት ምርቶችን መጠቀም፣ ዘሮችን መጠቀም እንዳለበት፣ የእርሻ ግብዓቶችን ማዳበሪያና ሌሎች የአረም መድኃኒቶችን እንዴት መጠቀም እንዳለበት፣ ስንት ጊዜ መታረስ እንዳለበት፣ እነዚህ ሁሉ በስልጠና በመጀመሪያው ወደ ስራው ሳይገባ የሚሰጡ ስልጠናዎች ናቸው። ከዛ ቀጥሎ ለባለሙያዎች ከሸገር ከተማ እና ከክፍለ ከተማው እንዲሁም ከወረዳው በጥምረት ለባለሙያም የሚሰጥ ስልጠናዎች አሉ። በቀጣይም ተሞክሯችንን ለማስፋት እቅድ አለን ያሉት አርሶ አደሮቹ የግብርና ግብዓት አቅርቦት ሊሟላ እንደሚገባ ተናግረዋል። መሻሻል አሁን ክረምቱ እየደረሰ ስለሆነ ማሽን የለንም። እሱም በቶሎ ቢያቀርቡ ጥሩ ነው። ሌላው ምንም ክትትላቸው ጥሩ ነው። ለአርሶ አደሩ የግብርና ግብዓቶችን በአግባቡ ለማቅረብና ሌሎችም ድጋፎችን ለማሟላት በትኩረት እየተሰራ መሆኑን የክፍለ ከተማው አስተዳደር ይገልጻል። ዘንድሮ ፕላናችን 3500 ሄክታር ነው። ከዛ ውስጥ ወደ 3440 ሄክታር አርሰናል። ገበያ ትስስር አብዛኛው ብዙ አለ። አሁን ዩኒየን ይወስዳል። ለማረስ ደግሞ ማሽን ኮምፓይነር እናስገባለን። አሁን ሲደርስ ኮምፓይነር እናስገባለን። በሱሉልታ ክፍለ ከተማ ከ1300 በላይ አርሶ አደሮች በመስኖ ስራ እየተሳተፉ መሆኑም ተጠቁሟል። በአማራ ክልል በ2017-18 የምርት ዘመን 8.8 ሚሊዮን ኩንታል የአፈር ማዳበሪያ ለአርሶ አደሩ ለማሰራጨት እየተሰራ መሆኑን የክልሉ ግብርና ቢሮ ገለጸ። በክልሉ በምርት ዘመኑ 187 ሚሊዮን ኩንታል ምርት ለመሰብሰብ ስለመታቀዱም ተገልጿል። ሳሙኤል ወርቃየሁ ዝርዝር አለው።
በአማራ ክልል በግብርናው ዘርፍ ከጊዜ ወደ ጊዜ ምርትና ምርታማነትን ለማሳደግ ጥረት እየተደረገ ይገኛል። ለዚህ ስኬታማነትም የግብዓት አቅርቦትን በመጨመርና ለአርሶ አደሩ በወቅቱ ተደራሽ የማድረግ ስራዎች እየተሰሩ ይገኛሉ። ከዚህ አንጻር ባሳለፍነው 2016-2017 የምርት ዘመን ከ7.1 ሚሊዮን ኩንታል በላይ የአፈር ማዳበሪያ ስርጭት መደረጉን የክልሉ ግብርና ቢሮ ኃላፊ ዶክተር ድረሳሉ ያወሳሉ። የማዳበሪያ ስርጭትን ብንወስድ በክልላችን ታሪክ ውስጥ ታይቶ የማይታወቅ ወደ 7.1 የሚጠጋ ሚሊዮን ኩንታል የሚጠጋ ማዳበሪያ ማሰራጨት ችለናል። ይህም ምርትና ምርታማነትን በማሳደጉ ረገድ አመርቂ ውጤት ማሳየቱንም ዶክተር ድረሳሉ ገልጸዋል። ይህ ስርጭት ቁጥር ብቻ ሆኖ አልቀረም፣ ሲግኒፊካንትሊ በምርትና ምርታማነት እድገት ላይ ትልቅ አስተዋጽኦ አበርክተዋል። ይህ ተግባር በክልላችን ውስጥ 28 ኩንታል ፐር ሄክታር የነበረው ምርታማነት ወደ 32 ኩንታል ፐር ሄክታር አሳድጎታል። በዚህ ዓመት ይሄ የሰራነው ስራ ወደ ኋላ እንዳይመለስ ማድረግ አለብን። በክልሉ በ2017-18 የምርት ዘመንም ከግብዓት አቅርቦት አኳያ ካምናው በተሻለ መልኩ 8.8 ሚሊዮን ኩንታል የአፈር ማዳበሪያ ለአርሶ አደሩ ለማሰራጨት ታቅዶ እየተሰራ መሆኑም ተገልጿል። አርሶ አደሮችም የአፈር ማዳበሪያ በወቅቱ እየቀረበላቸው መሆኑን ይናገራሉ። በወቅቱ ዘርና ማዳበሪያ ለማዕደመኛ ፍላጎት ገበሬ አርሶ አደረ ፍላጎት ቅድሚያ ለማግኘት ይፈልጋል እና ስለዛውን ጥሩ ሰዓት ዝናብ ሳይመጣ ውሰዱ ተብለናል። ጥሩ ሰዓት ነው። በአማራ ክልል በ2017-18 የምርት ዘመን 5.4 ሚሊዮን ሄክታር መሬት በዘር በመሸፈን 187 ሚሊዮን ኩንታል ምርት ለመሰብሰብ ታቅዷል። ይህም ከአምናው የምርት ዘመን ጋር ሲነጻጸር እቅዱ የ18 ሚሊዮን ኩንታል ብልጫ አለው። እንግዲህ በዚህ ዘንድሮ ዓመት መሬትን ከአምናው ወደ 140 ሺህ ሄክታር በማሳደግ እንደገና ምርትን ደግሞ ወደ 17-18 ሚሊዮን ኩንታል ለማሳደግ ምርታማነትን ደግሞ በ2 ኩንታል በሄክታር ጭማሪ እንዲያመጣ የሚያስችል እቅድ አቅደን የገባንበት ሁኔታ ነው ያለው። ሰፋፊ ክላስተሮችን በማደራጀትና የአርሶ አደሩን አቅም በማጎልበት በክልሉ ምርትና ምርታማነትን በማሳደግ ከተረጅነት መላቀቅ እንደሚገባም ዶክተር ድረሳሉ ተናግረዋል። ይሄ ክልል የገጠመውን ችግር ታሳቢ ያደረገ የፓትሪዮቲዝም ወይም የአርበኝነት ተጋድሎ ሁለተኛው የአርበኝነት ምዕራፍ እያልን የምንጠራውን የጸረ ድህነት ትግል ተረጅነትን የማስወገድ ከተረጅነት ወደ ምርታማነት የሚሄድ ጉዞን ማረጋገጥ ይገባናል። ይህ ግብርና አብዮት መፈጠር አለበት። ምርት የማሳደግ አብዮት፣ የምርት ዘመቻ መኖር አለበት። በክልሉ የአፈር ማዳበሪያና የዘር አቅርቦትን ለአርሶ አደሩ ተደራሽ የማድረጉ ስራም ተጠናክሮ ቀጥሏል። በዚሁ ጉዳይ ላይ ነው የምንቆየው። ተጨማሪ መረጃዎችን ከጅማው ስቱዲዮአችን እየተጋራን እንቆያለን። በጅማው ስቱዲዮአችን ደግሞ በጅማ የእርሻ ምርምር ተቋም የመስኖ ተመራማሪ የሆኑት ምንዳ ታደሰ በቀጥታ መስመራችን ላይ ነው የሚገኙት። እንደምንሏል እንግዳችን፣ እንደ ሀገር እየተከናወኑ የሚገኙ የመስኖ ልማት ስራዎች ውጤታማ እንዲሆኑ ምን አይነት የክትትል ስራዎች ሊሰሩ ይገባል ይላሉ? ይህንን አስቀድም እስኪ። እሺ፣ አመሰግናለሁ። እንግዲህ እንደ ሀገር በርካታ የመስኖ ስራዎች እየተከናወኑ ይገኛሉ። እንግዲህ እንደሚታወቀው 97% የሬንፌድ ኢሪጌሽን ነው የሬንፌድ ነው። የመስኖ ያናክል ነው የተከደበት 3% እስከ 5% የሚሆነው ነው እስካሁን የለማው መሬት ማለት ነው። ያ ማለት አነስተኛ ነው ከአጠቃላይ ስናይ ማለት ነው። ስለዚህ የዚህ ይሄኛውን ጋፕ ለመሙላት ወይም ደግሞ የዚህ ዲፈረንሱ ለመሙላት ብዙ ስራዎች መከናወን ይጠበቅባቸዋል። አንደኛ የመስኖ ቴክኖሎጂዎችን ማባዛት አለብን። የመስኖ ቴክኖሎጂ ስንል ለምሳሌ በምርምር የወጡ የመስኖ ቴክኖሎጂዎችን አርሶ አደር ጋር በማድረስ የተለያየ ስራዎች መስራት ያከናውናል። ለምሳሌ የጅማ ግብርና ምርምር በ2016-17 ላይ የመስኖ ስራ ሰርቶ በስንዴ ላይ በተሰራ ስራ በርካታ ውጤቶች ተገኝቷሉ። ምርትን 3 እጥፍ በማሳደግ እንደሚቻል ተሞክሮ ተገኝቷል። በተጨማሪም ደግሞ በቡና ላይ የተሰራ መስኖ 3 እጥፍ እንግዲህ እንደምታውቀው ቡና በሬንፌዱ ወይም ደግሞ በዝናብ ስናመርት 3% አይበልጥም። አሁን ግን ወደ 38 በምርምር ይገኝ ይችላል ማለት ነው ያለ ጥላ። ይሄም እንዴት ነው ብንል አንደኛ የመስኖ ውሃ አጠቃቀም በማሻሻል እና የመስኖ ቴክኖሎጂ ይሄ ማለት በቡናው ላይ የተሰራ ስራ አንደኛ የድሪፕ ኢሪጌሽን ተጠቅመን
የጠብታ መስኖ ተጠቅመን ውሃን 50% በመጨመር ምርትን በማሳደግ ተችሏል ማለት ነው። ይሄ የመስኖ ቴክኖሎጂ ምን ያክል ምርታ እንዳለው እንዳገሪቱ ማሳየት ይቻላል። ሌላው የአቅም ግንባታ ስራዎች ያስፈልጋሉ። እንዳገሪቱ ብዙ እንደምታውቀው መስኖ በተለምዶ ነው የሚሰራ። የተለያየ ስልጠና ያስፈልጋል ለአርሶ አደሩ፣ ለልማት ሰራተኛው እና ለተለያዩ ባለድርሻዎች። ይሄ ስልጠና ቢስፋፋ ልክ በስንዴ እንደሚደረገው በአብዛኛው በተለያዩ ሰብሎችም እንደዚህ ቢሰራ በርካታ ስራዎች ወደፊት እንትን ሊሆኑ ይችላሉ ማለት ነው። ስለዚህ ሌላው የዚህ የመስኖ ውሃ አቅርቦት ትልቁ ችግር ነው እንደ ሀገራችን። እንግዲህ የምንታወቀው እንደ ሀገራችን ውሃ ከፍተኛ ውሃ ሀብት አለን። የምንጠቀመው ውሃ ደግሞ በጣም ትንሽ አነስተኛ ነው ማለት ነው። ስለዚህ ያን ውሃ ምርታማ ለማድረግ ውሃ መስኖ ማቅረብ አለብን። አብዛኛው የስሞል ሆልደር ፋርሚንግ ነው እኛ ሀገር። ይሄኛውን እርዳታ ያስፈልጋል። የመስኖ ውሃ ማቅረብ ያስፈልገናል ማለት ነው። በተጨማሪም የተገነቡ የመስኖ አውታሮች ራሱ ማሳደጊያ ያስፈልጋል። አፕግሬድ ማድረግ ይፈልጋሉ። አብዛኛዎቹ ጥገና ስራዎች ማከናወን እና አዳዲስ ግንባታዎች ማከናወን ብዙ አርሶ አደሮችን ተደራሽ ብናደርግ የመስኖ ስራውን እንደ ሀገሪቱ ማሳደግ ይቻላል ማለት ነው። በተጨማሪ የዚህ የውሃ አጠቃቀም ስንል እንግዲህ የሚታወቀው ከዚህ በፊት እኛ የውሃ የምንጠቀመው ብዙም አይደለም። እንግዲህ የስንዴ ጋራ ተያይዞ ብዙ የቴክኖሎጂ የመስኖ ቴክኖሎጂዎች በየቦታ ተጀምሮ አሁን አርሶ አደሩ የመስኖ ስራዎችን እየሰራ ፕራክቲስ ያደረገ ይገኛል ማለት ነው። እንደዛው ሰፍቶ ቢሄድበት የተለያዩ ቴክኖሎጂዎች ብንጠቀም ለምሳሌ የመስኖ የጠብታ መስኖ ተጠቅመን ምን ያክል ማድረስ እንችላለን የሚለውን ይሄ ሁሉ ከተሰራ ብዙ ስራዎችን ማከናወን ይፈልጋል ማለት ነው። ስለዚህ የመስኖ ውሃ አቅርቦት ትልቁ ጉዳይ ነው እዚህ ጋር የሚጫወተው ማለት ነው። ጥሩ አቶ ምንዳ፣ ምናልባት ያለፉ የክረምትም የመኸር እርሻም እንዲሁ ደግሞ የበጋ የመስኖ እርሻም ስራዎች ተከናውነዋል። በቀጣይ ደግሞ የሚኖረው የእርሻ ስራም ዝግጅት ያስፈልገዋል እና በተለይ ደግሞ የአፈርን ለምነት ጠብቆ ዝግጁ ሆኖ ከመጠበቅ አኳያ መጪውን የእርሻ ጊዜ ምን አይነት ዝግጅቶች ናቸው መደረግ ያለባቸው? እንግዲህ እንደምታውቀው የማሳ ዝግጅት ዋና ተግባር ያለው ነው። በመስኖም ካየን በክረምቱም ካየን ማለት ነው። ስለዚህ አርሶ አደሩ ማሳውን በጊዜ እንዲያዘጋጅ ነው ትልቁ ጉዳይ ማለት ነው። የማሳ ዝግጅት ከፍተኛ ሚና ያለው ነው። ስለዚህ የማሳ ዝግጅትን በደንብ ከተዘጋጀ ምርቱን በእጥፍ መጨመር ይቻላል ማለት ነው። እንግዲህ እንደምታየው አሁን በእያንዳንዱ አርሶ አደር ብናይ እኩል የሆነ የማሳ ዝግጅት የለውም ማለት ነው። ስለዚህ እንግዲህ የምታውቀው አሁን የዝናብ ወቅት ነው። አሁን ዝናብ ኦልሞስት አንዳንድ ቦታ ይጠፋል፣ አንዳንዴ ይመጣል። ወቅታዊ ነው፣ ፍሪኩዌንት አይደለም ማለት ነው። ስለዚህ ዝናብ በሚጠፋበት ጊዜ መሬት ዝግጅት ሆኖ ከተቀመጠ እኛ ዝናብ ሲዘንብ መጠቀም እንችላለን ማለት ነው። ሌላው ዝናብ ሊቋረጥ ይችላል። አሁን ዝናብ ስለሚቋረጥ አርሶ አደሩ በተለይ መስኖ የሚጠቀሙ አካባቢዎች የመስኖ ውሃ አቅርቦቱን በደንብ ማዘጋጀት ያስፈልገናል። ያ መስኖ ውሃ ዝግጅት ዝናብ ሳንጠብቅ ምርትን ማምረት እንችላለን ማለት ነው። ሌላው ደጋፊ መስኖ የሚባለው ወይ ሰፕሊመንታሪ ኢሪጌሽን ያስፈልጋል። ኢቭን ዝናብ ራሱ ቢሆን ውሃ ያስፈልገናል። ስለዚህ ተጨማሪ ውሃ ከሰጠን ተጨማሪ ምርት ማግኘት እንችላለን ማለት ነው፣ ዝናብ ሳንጠብቅ። ስለዚህ ማዘጋጀት አለብን። ሌላው ደግሞ አቅርቦትም እዚሁ በጊዜ ማቅረብ አለበት። የተለያዩ የሚመለከታቸው አካሎች የዘር የተለያዩ ነገሮችን ማዳበሪያ በጊዜ መቅረብ አለበት። አርሶ አደሩ በሚፈልግ ከቀረበ አርሶ አደሩ የሚፈልገው ምርት ማምረት ይችላል ማለት ነው። ስለዚህ የልማት ሰራተኛ፣ የቢሮ ሰራተኛ፣ የምርምርም ሊሆን ይችላል። እነዚህ ሁሉ ተቀናጅቶ አርሶ አደሩን ጊዜውን የጠበቀ ስራ ማከናወን ያስፈልገናል ማለት ነው። በአጠቃላይ ምናልባት እዚሁ ላይ አያይዘው እንደ ተመራማሪ እንደ መስኖ ተመራማሪም የሚሰሩ የምርምር ስራዎች በተለይ ምርታማነትን ከማሳደግ አኳያ ምን ውጤት እያመጡ ነው? በተለይ የምርምር ስራዎችም ደግሞ መሬት ረግጠው በተግባር ለውጥ እንዲያመጡ ለማስቻልስ ምንድን ነው መሰራት ያለበት ይላሉ? እንግዲህ የምርምር ስራዎች አብዛኛው እንደሚታወቀው ብዙ ምርምሮች ተሰርተዋል። በዩኒቨርሲቲ ይሰራሉ፣ በምርምር ተቋማት ይሰራሉ። እነዚህ ምርምር ስራዎች አርሶ አደሩ ጋር ደርሶ እንደገና ተፈትሾ ምን አይነት ውጤታማነታቸው በአብዛኛው አልታየም፣ ብዙዎቹ ማለት ነው።
ስለዚህ እነዚህ ምርምር ስራዎች ወደ አርሶ አደሩ አድርሰን ፈትሸን ወደፊት ራሱ ምን አይነት ምርት መጨመር እንችላለን የሚለው አርሶ አደሩ ጋር ነው መታየት አለበት። አርሶ አደሩ ራሱ ይሄኛው ይጠቅመኛል ብሎ ራሱ መምረጥ አለበት ማለት ነው። ስለዚህ እኛ ቴክኖሎጂያችን የምርምር ቴክኖሎጂ አርሶ አደሩን ተጠቃሚ ያደረገ አርሶ አደሩ ራሱ የሚመርጥ መሆን አለበት። ምክንያቱም ተጠቃሚ ከሆነ ቀጣይ ዓመት ይመርጣል። ዘንድሮ ባይቀበልም ቀጣይ ይቀበላል ማለት ነው። ስለዚህ የምርምር ስራዎችን ከሰራን በኋላ ወደ አርሶ አደሩ ወጥቶ ዴሞንስትሬት ማድረግ አለበት። ስለዚህ ዋናው ትልቁ ብዙ ምርምሮች ሰርቷል እንደ ሀገሪቱ፣ ግን አርሶ አደሩ ጋር ተደራሽነት ብዙም እየተከደበት የለም። ስለዚህ ለወደፊት እነዚህ የምርምር ስራዎች አብዛኛው ያሉን ምርምር ስራዎች ወደ አርሶ አደሩ ወስደን ውጤታማ ማድረግ ይጠበቅብናል ማለት ነው ከሁሉም አካላት። ይሄ ማለት ምርምር ብቻ ውስን አቅም ነው ያለው ምርምር እንደሚታወቀው። ስለዚህ ኤክስቴንሽኑ ያም ምርምር ስራዎች ምንድናቸው ብሎ አስፍቶ መሄድ አለበት። ምርምሩ የሚደርስበት የተወሰነ ቦታዎች ላይ ሊሆን ይችላል፣ ግን ኤክስቴንሽኑ ደግሞ ያን የምርምር ስራዎችን የተለያየ ቦታዎች አድርሶ እንደ ሀገሪቱ ጥሩ ምርታ ማግኘት እንችላለን ማለት ነው። ምሳሌ ቅድም እንደጠቀስኩት የስንዴ ስራዎች ከምርምርና ከወረዳና ከግብርና ሚኒስቴር ጋር ተቀናኝቶ ጥሩ ስራዎች እየተሰሩ እንዳሉ ይታወቃሉ። ያን እንደዛው ማበረታታት ይጠበቅብናል ማለት ነው። አመሰግናለሁ። በጅማ የእርሻ ምርምር የመስኖ ተመራማሪ ምንዳ ታደሰ በቀጥታ መስመራችን ላይ ከጅማው ስቱዲዮአችን ገብተው ለሰጡን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልዎት። እሺ፣ አመሰግናለሁ። እንቀጥላለን ተመልካቾቻችን። ከዚሁ ከአጀንዳ ጉዳያችን አንወጣም፣ ወደ ሌሎች ዘገባዎች ደግሞ እንሻገር። የምግብ ዋስትናን ለማረጋገጥ በሚሰራው ስራ በግብርናው ዘርፍ ሰፊ ውጤት መገኘቱን የግብርና ሚኒስቴር ገለጸ። አሁን ካለው የግብርና ምርት እድገት ጋር የሚጣጣም ግብዓት ለማቅረብም እየተሰራ ስለመሆኑ ገልጿል። ዋለልኝ ታምር ተጨማሪ አለው። የግብርና ሚኒስቴር ያለፉትን 9 ወራት የግብርና ስራ ሪፖርት ባቀረበበት ወቅት የግብርናው ዘርፍ እድገት እያስመዘገበ መሆኑን አስታውቋል። ይኸውም በመኸር በበልግና በመስኖ ስራዎች የተገኘ ውጤት መሆኑ ይነሳል። ኢትዮጵያ 8.4% አጠቃላይ እድገት ይኖራታል ተብሎ ሲቀመጥ ግብርናው ዘርፍ ደግሞ 6.1% ለዚህ አስተዋጽኦ እንዲያደርግ ግብ ተጥሎ ነው ወደ ስራ የገባ ነው። ለነዚህም በመኸር በበልግ በመስኖ መሰራት የሚገባቸውን ግቦች ጥለን የገባንበት ሁኔታ አለ። ከዚህ አንጻር አሁን በ9 ወሩ ላይ ያየነው ለምሳሌ አሁን ያለፈው መኸር 20.5 ሚሊዮን ሄክታር በመኸር ተሸፍኗል። ይሄ ከባለፈው አመት መኸር ጋር ሲታይ የ3 ሚሊዮን ብልጫ አለው። በመሬት ስፋት ብቻ ሳይሆን በምርት የዋና ዋና ሰብሎችን ብቻ የሰብልን ብቻ ብንወስድ ባለፈው ተመሳሳይ ጊዜ ወደ 505 ሚሊዮን ኩንታል ነው ከሰብል ምርት ብቻ የሰበሰብ ነው። ዘንድሮ ይሄኛው ወደ 610 ሚሊዮን ኩንታል ነው። ይሄ እንግዲህ በ100 ሚሊዮን ኩንታል በመኸር ጊዜ ብቻ የሚመረተው ላይ ጭማሪ ያለው ማለት ነው። ዘርፉ እንደ ሀገር የምግብ ዋስትናን ለማረጋገጥ ሰፊ ውጤት የተገኘበት መሆኑም ተገልጿል። የምግብ ዋስትናን ከማረጋገጥ ወጪ ምርቶችን ከመጨመር ስራ እድልን ከመፍጠር እንደገና ደግሞ ተኪ ምርቶችን ስንዴን ጨምሮ የተገኙ ውጤቶች ለግብርና ዘርፉ በ9 ወሩ የተቀመጠውንም ግብ እና ለአመት ደግሞ እናሳካለን ብለን ያለውን ሀገራዊ እድገት ከማሳካት አንጻር ከተቀመጠው ግብና መነሻ በላይ የግብርና ሴክተሩ አሳክቷል ብለን መውሰድ እንችላለን። የግብርናው ዘርፍ ውጤታማነት ከሚለካባቸው ስራዎች አንዱ የግብዓት አቅርቦቱ በተለይም የማዳበሪያ አቅርቦት ላይ ሰፊ ርብርብ እየተደረገ ነው። ለማዳበሪያ ወደ 62 ቢሊዮን 84 ቢሊዮን ነው ለአመቱ የተያዘው። ከእያንዳንዱ ኩንታል ማዳበሪያ ውስጥ 3700 የኢትዮጵያ ብር እየተደጎመ ነው ማለት ነው። በዚህ ምርት ዘመን ከ24 ሚሊዮን ኩንታል በላይ የአፈር ማዳበሪያ ለማቅረብ ታቅዶ እየተሰራ ነው። ለ2017-18 የምርት ዘመን 10.6 ሚሊዮን ኩንታል የአፈር ማዳበሪያ ወደ ሀገር ውስጥ መግባቱን በዛሬው የአዲስ ቀን የሀገር ጉዳይ አድርገን ዘግበነው ነበር። ህገወጥ የአፈር ማዳበሪያ ዝውውርን ለመከላከልም የዲጂታል ግብይትን መሰረት ያደረጉ ስራዎች እየተሰሩ ስለመሆኑም ተመላክቷል። ሜሮን በረዳ በዚህ ጉዳይ ላይ ዝርዝር አዘጋጅታለች።
ለአርሶ አደሩ በየጊዜው ፈተና ከሚሆኑበት ነገሮች አንዱ የአፈር ማዳበሪያ አቅርቦት እንደሆነ ይነሳል። ታዲያ ይህን የአርሶ አደሩን ጥያቄ ቀድሞ ለመፍታት ባለፉት 10 ወራት 5.9 ሚሊዮን ኩንታል የአፈር ማዳበሪያ ማሰራጨቱን የግብርና ሚኒስቴር አስታውቋል። ለ2017-18 የምርት ዘመን የሚሆን 10.6 ሚሊዮን ኩንታል ወደ ሀገር መግባቱንና ከዚህም መካከል 2.3 ሚሊዮን ኩንታል መሰራጨቱን የገለጹት የግብርና ሚኒስትር ዴኤታ ሶፊያ ካሳ የአፈር ማዳበሪያ ዋጋ ከፍተኛ ጭማሪ እንዳይኖረውም መንግስት ድጎማ ማድረጉን ጠቅሰዋል። የማዳበሪያ ዋጋ ጭማሪ አለ፣ ትክክል ነው። ጭማሪ እንዳለም አሳውቀናል። ነገር ግን መንግስት ደግሞ ከፍተኛ ጭማሪ እንዳይኖር በተለይ በአምራች አርሶና ከፊል አርብቶ አደሩ ላይ የሚኖረውን ጭማሪ ከዛ ጋር ተያይዞ ደግሞ በሸማቹ ማህበረሰብም ላይ የሚኖረውን ጫና ለመቀነስ የ84 ቢሊዮን ብር ድጎማ ተደርጓል። ይሄ ድጎማ በኢትዮጵያ ታሪክ የመጀመሪያው ነው። ከፍተኛ የሚባልም ነው። እንደ ኢትዮጵያ ላሉ ሀገራት ከፍተኛ ድጎማ ነው የተደረገውና 3700 ብር ነው ለአንድ ኩንታል ድጎማ የተደረገውና ይሄን ድጎማ በማድረግ ነው ወደ አርሶ አደሩ ዘንድ የወረደው። በአማራ ክልል እየተከወነ ላለው የመኸር እርሻ 8.8 ሚሊዮን ኩንታል የአፈር ማዳበሪያ ያስፈልጋል ያሉት የክልሉ ግብርና ቢሮ ምክትል ኃላፊ አበጀ ስንሻው ከዚህ መካከል 36 በመቶ የሚሆነው የአፈር ማዳበሪያ ወደ ክልሉ መግባቱንም ተናግረዋል። በክልሉ ለእርሻ ስራው የሚያስፈልጉ ግብዓቶች ሙሉ በሙሉ የሚሟሉ ከሆነ ከዘንድሮ የመኸር እርሻ 180 ሚሊዮን ኩንታል ምርት እንደሚገኝም አንስተዋል። በአማራ ክልል በዚህ ዓመት በአጠቃላይ እንግዲህ ከ5.4 ሚሊዮን ሄክታር በላይ በማረስ 180 ሚሊዮን ኩንታል እናመርታለን የሚል እቅድ ነው አቅደን የገባ ነው እና ለማለም ብለን ካሰብነው 5.4 ሚሊዮን ሄክታር መሬት ውስጥ አሁን ድረስ እንግዲህ የበጋ እርሻችንና የግቢ እርሻችን ተመርኩዞ ከ2 ሚሊዮን ሄክታር በላይ መሬት በእርሻ ተሸፍኗል ማለት ነው። ብዙ ነገር በተቀመጠለት የጊዜ ገደብ እየሄደ ነው ያለው። ነገር ግን ደግሞ ከዚህ በላይ መፍጠንና መስራት ይጠበቅብናል ማለት ነው። ለምሳሌ የአፈር ማዳበሪያን በተመለከተ እስካሁን ድረስ በክልላችን የቀረበው በቂ አይደለም። ከዓመታዊ እቅዳችን ጋር በተያያዘ ወስደን ስናሰላ እንግዲህ ከ5.6 ሚሊዮን ኩንታል በላይ የአፈር ማዳበሪያ በዚህ 90 ቀን መቅረብ መቻል ይጠበቅበታል ማለት ነው። ይሄ ማለት በየወሩ ከ1.8 ሚሊዮን ኩንታል በላይ መቅረብ መቻል ይጠበቅበታል። አርሶ አደሩ ሀገር የምትፈልገውን የግብርና ምርት እንዳያመርት ሌላው እንቅፋት የሆነበት ደግሞ ህገወጥ የአፈር ማዳበሪያ ዝውውርና ስርቆት መሆኑ ይነሳል። ለህገወጥ የአፈር ማዳበሪያ ዝውውሩ ዋና ችግር የሀገሪቱ ሁሉም ክልሎች በግዢ ስርዓቱ ውስጥ አለመካተታቸው እንደነበር ያነሱት ሚኒስትር ዴኤታዋ አሁን ችግሩ ስለመፈታቱና ሌሎች መፍትሄዎችም ስለመቅረባቸው አንስተዋል። ባለፉት 2 ዓመታት በአፈር ማዳበሪያ አቅርቦት ስርዓት ውስጥ ያልተካተቱ ክልሎችን በስርዓቱ እንዲካተቱ አድርገናል። ይሄንንም በማድረጋችን የአፈር ማዳበሪያ ህገወጥ ዝውውርን በከፍተኛ ሁኔታ ነው የቀነስ ነው። በተለይ ደግሞ የካሽ ትራንዛክሽኑን ከሰው ንክኪ ነፃ ለማድረግ ክፍያን ከኢትዮጵያ ንግድ ባንክ ጋር በመተባበር በሲቢኢ ብር ወይም ደግሞ አጠቃላይ የሽያጭ ስርዓቱን ከቀጥታ ከገንዘብ ንክኪ ነፃ የማድረግ ስራ እየተሰራ ነው ያለው። ይሄም አንድ እርምጃ ነው። እንደ ሀገር ግን ሽያጩን ብቻ ሳይሆን ከጅቡቲ ተነስቶ አንድ ከረጢት ወይም ደግሞ አንድ ኩንታል የአፈር ማዳበሪያ ለማን ደረሰ የሚለውን ዲጂታላይዝ ለማድረግ በግብርና ሚኒስቴር በኩል ስራዎች ተጀምረዋል። እነዚህን አጠናክረን የምንቀጥል ነው የሚሆነው። ከምርትና ምርታማነት አንጻር በሀገሪቱ ያለው የግብርና ዘርፍ ማደጉን ተከትሎ ባለፉት ዓመታት የአፈር ማዳበሪያ ፍላጎት በከፍተኛ ሁኔታ መጨመሩን የገለጸው የግብርና ሚኒስቴር አሁን ላይ እየተደረገ ያለው የማዳበሪያ አቅርቦት በቂ ባይሆንም ፍላጎትን ታሳቢ ያደረገ አቅርቦት ግን እየተፈጸመ እንደሆነና የአቅርቦት መጠኑንም እንደሚያስተካክል አስታውቋል። በቤኒሻንጉል ጉሙዝ ክልል ለ2017-18 የምርት ዘመን የአፈር ማዳበሪያን ለአርሶ አደሩ ማሰራጨቱን የክልሉ ግብርና ቢሮ ገለጸ። በምርት ዘመኑ ለክልሉ 231340 ኩንታል የአፈር ማዳበሪያ መመደቡን ቢሮ አስታውቋል። እስካሁን ድረስም በአሶሳና በመተከል ዞኖች በሚገኙ ማዕከላት 56000 ኩንታል የአፈር ማዳበሪያ ለአርሶ አደሩ እየተሰራጨ ስለመሆኑ ተጠቁሟል። ሪፖርተራችን ጀማል አህመድ እንደዘገበው የአርሶ አደሩን ምርትና ምርታማነት ለማሳደግ የክልሉ ግብርና ቢሮ በግብዓት አቅርቦት ስራ ላይ ትኩረት አድርጎ እየሰራ ስለመሆኑ ተመላክቷል። በዚህ ጉዳይ ላይ እንቆያለን። በጉዳዩ ላይ ተጨማሪ ማብራሪያ ሊሰጡን ደግሞ የቤኒሻንጉል ጉሙዝ ክልል ግብርና ቢሮ የግብርና ግብዓት አቅርቦት ዳይሬክተር አቶ ተስፋዬ በቀለ ከኢቲቪው የአሶሳ ስቱዲዮ በቀጥታ መስመራችን ላይ ይገኛሉ። አቶ ተስፋዬ እንደምን ውለዋል? በክልሉ የማዳበሪያ ግብዓቶችን ከማቅረብ አንጻር እየተከናወኑ ያሉ ስራዎች በአጠቃላይ ምን ይመስላሉ? አመሰግናለሁ። ለክልላችን
17-18 ምርት ዘመን ከፌዴራል የተደለደለልን 231340 ኩንታል ሲሆን አሁን እዚህ ስቱዲዮ እስከገባው ድረስ ወደ ክልሉ የገባው 70468 ኩንታል ሲሆን እስካሁን ግን ለአርሶ አደሩ የተሰራጨው 13386 ኩንታል መሆኑን መረጃው ያመለክታል ማለት ነው። መልካም የአቶ ተስፋዬ ምናልባት እንደሚታወቀው ደግሞ በተለይ የግብርና ግብአቶችን በበቂ ሁኔታና በአግባቡ ለአርሶ አደሩ ጊዜውን ጠብቆ ማሰራጨት በምርት ላይ የሚኖረው አስተዋጽኦ ከፍተኛ እንደሆነ ይታመናል። ከዚህ አኳያ ለቀጣዩ የምርት ጊዜ የተደረገ ያለው ዝግጅት ምንድን ነው? በተለይ በግብአት አቅርቦት ረገድ። መልካም አሁን መጀመሪያ ላይ እንደጠቀስኩት የአፈር ማዳበሪያ ለክልሉ የተመደበው እየገባ ነው ያለው። እስከ ታችኛው መዋቅር ድረስ አርሶ አደሩ የተደለደለለትን በጊዜው እንዲያነሳ የዘር ወቅት ከመድረሱ በፊት ዝናብ ከመምጣቱ በፊት ቶሎ ግዢውን ፈጽሞ ቅድመ ዝግጅት እንዲያደርግ ሰፊ ዝግጅቶች ቅድመ ዝግጅት ተደርጎ ድጋፍም ተደርጎ በታችኛው ያለው በየደረጃው ያለው መዋቅራት ይሄንን ስራ እንዲያከናውኑም ጭምር ግንዛቤ ተፈጥሮ እየተሰራ ነው ያለው። አሁንም ቢሆን እንደ ከዚህ በፊቱ ባይሆንም የሽያጩን በተመለከተ አሁን ቅስቀሳ ከተደረገ ወዲህ በብዛት የመጡ ግዢ የተፈጸመበትና አርሶ አደሩ እየወሰደ መሆኑን ለማየት ይቻላል። አቶ ተስፋዬ ለአርሶ አደሮች ግብአት በማቅረብ በኩልም ሆነ ባሉበት ቦታ ድረስ ወርዶ የእርሻ ስራቸውን በመደገፍ በኩል ባለሙያዎች እያደረጉ ያለው ድጋፍ ምንድን ነው? የእናንተ ቢሮ እስከዚህ አኳያ ባለሙያዎቹንም አርሶ አደሮቹንም በመደገፍ ምን እየሰራ ነው? ጥሩ። በየደረጃው የሚደረጉ ድጋፎች እንደቀጠለም ቢሆንም ከክልል እስከ ወረዳ ድረስ እስከ ቀበሌ ድረስ ያለው መዋቅር ከክልል ጀምሮ እስከ ታችኛው ድረስ ድጋፉ ቀጥሎ ነው ያለው። በየደረጃው አስፈላጊው ቅድመ ዝግጅት እንዲያደርጉ አስፈላጊው ድጋፍም እንዲያገኙ እየተደረገ ነው ያለው። ከዚህም የተነሳ ብዙ መነቃቃቶች አሉ። በተለይ ለቀጣይ ዝናብ ከመምጣቱ በፊት ቅድመ ዝግጅቶቹ በኃይለኛው ወይ ደግሞ በሰፊው እየተሰራ ነው ያለው። የቤኒሻንጉል ጉሙዝ ክልል ግብርና ቢሮ የግብርና ግብአት አቅርቦት ዳይሬክተር አቶ ተስፋዬ በቀለ ከኢቲቪ አሶሳ ስቱዲዮ በቀጥታ መስመር ለሰጡን ማብራሪያም ለጊዜዎትም እናመሰግናለን። ጥሩ ቀን ይሁንልዎ። እናመሰግናለሁ። ዜናው ይቀጥላል። በኢትዮጵያ ዝግ የነበሩ የኢንቨስትመንት ዘርፎች እንዲከፈቱ መደረጉ በርካታ የውጭ ባለሀብቶች ወደ ኢትዮጵያ እንዲመጡ ማስቻሉን የኢትዮጵያ ኢንቨስትመንት ኮሚሽን ገለጸ። ኢትዮጵያ ባለፉት 7 ዓመታት በበርካታ የለውጥ ሂደት አልፋ በዘርፉ አመርቂ ውጤቶችን ማስመዝገብ መቻሏን የኢንቨስትመንት ኮሚሽነሩ ዘለቀ ተመስገን ጠቅሰዋል። ኤዶም አማረ ባለፉት ጥቂት ዓመታት ኢንቨስትመንትን ሊደግፉ የሚችሉ ማሻሻያዎች መደረጋቸውና ለውጭ ባለሀብቶች ዝግ የነበሩ ዘርፎች መከፈታቸው ይታወቃል። መንግስት ለረጅም ዓመታት ለውጭ ኩባንያዎች ዝግ ሆነው የቆዩ የኢንቨስትመንት ዘርፎችን ክፍት ማድረጉ የውጭ ባለሀብቶች በብዛት መጥተው እንዲሳተፉ ማድረጉን የኢንቨስትመንት ኮሚሽነሩ ዘለቀ ተመስገን ተናግረዋል። አጠቃላይ ለረጅም ጊዜ ዝግ የነበረውን የጅምላ ችርቻሮ እንዲሁም ደግሞ የገቢና የወጪ ንግድንም እንዲሁ እንደከፈተ ይታወቃል። ማለት ልዩ ኢኮኖሚክ ዞን አዋጅ ማሻሻያና መሰል ጉዳዮችን ስናይ እነዚህ ሁሉ ድምር ውጤቶቻቸው አጠቃላይ የኢንቨስትመንት እንቅስቃሴውን የሚደግፉ በተለይ የውጭ ባለሀብቱ ወደ ኢትዮጵያ መጥቶ ገንዘቡን እንዲያፈስ መልካም እድል የሚፈጥሩ ናቸው ማለት ነው። ኮሚሽኑ ባለፉት 9 ወራት ከፍተኛ አፈጻጸም ማስመዝገቡን የገለጹት ኮሚሽነሩ የጅምላና የችርቻሮ ወጪና ገቢ ንግድ መከፈቱን ተከትሎ ለ40 የውጭ ባለሀብቶች የኢንቨስትመንት ፈቃድ መሰጠቱን ተናግረዋል። 36 የሚሆኑት ደግሞ በሂደት ላይ መሆናቸውን ጠቁመዋል። የትሬዲንግ ሴክተሩ መከፈት ይሄ የጅምላ ችርቻሮ ወጪና ገቢ ንግድ መከፈትን ተያይዞ ከተከፈተ በጣም ቅርብ ጊዜ ነው። ኦልሞስት አመት እንኳን አልሞላውም። ነገር ግን ደግሞ የኢትዮጵያ ኢንቨስትመንት ኮሚሽን 40 ለሚሆኑ የውጭ ባለሀብቶች የኢንቨስትመንት ፍቃድ ሰጥቷል ማለት ነው። ሌሎችም በተመሳሳይ አግባብ ደግሞ ወደ
36 አካባቢ ደግሞ የሚሆኑ ለባንክ ጽፈንላቸው ከባንክ አካባቢ የሚያስፈልገው ሚኒመም ካፒታል ኮንትሪቢዩሽን እንደዛው አሟልተው የሚመጡበት አግባብ አለ። የኢትዮጵያ ኢንቨስትመንት ኮሚሽን ባለሀብቶች ወደ ድሬዳዋ ነጻ የንግድ ቀጠና እንዲገቡ እያደረገ እንደሚገኝም ተገልጿል። በዚህም 11 የሚሆኑ ባለሀብቶች የገቡ ሲሆን አንዳንዶች ሸቀጦችን ጭምር እያመጡ መሆኑን ጠቁመዋል። የድሬዳዋ ነጻ ንግድ ቀጠና 2014 አካባቢ ክቡር ጠቅላይ ሚኒስትራችን በይፋ ሎንች አድርገውት ነበር። ከዛ በኋላ በቅርብ ደግሞ የኢትዮጵያ ኢንቨስትመንት ኮሚሽን ከሚመለከታቸው ባለድርሻ አካላት ጋር በመሆን አጠቃላይ ባለሀብቶችን ወደዚህ ነጻ ንግድ ቀጠና የማስገባትና በተለይ ጅቡቲ አካባቢ በተለይ ዱባይ አካባቢ የለመድናቸው ነጻ ንግድ ቀጠናዎችን ድሬዳዋ አካባቢ የማየትም ስራ ማየት ይቻላል ማለት እዛም ወደ 11 የሚሆኑ ባለሀብቶችን ወደ ድሬዳዋ ነጻ ንግድ ቀጠና ማስገብተናል ማለት ነው። ይሄ ለመጀመሪያ ጊዜ ነው በኢትዮጵያ ታሪክ ያልነበረ አዲስ ልምምድ ነውና አይ ቲንክ ከዛ ውስጥ ደግሞ አንዳንዶቹ ኦልሬዲ ወደ ስራም ከፍቃድም ከመውሰድም ባሻገር ኦልሬዲ ሸቀጦችም ጭምር ወደ ማምጣት የተሸጋገሩበት ነው ማለት እንችላለን። መንግስት ዝግ የነበሩ የፋይናንስ የቴሌኮምና የንግድ ዘርፎችን ክፍት ማድረጉ ከፍተኛ ለውጥ እንዲመዘገብ እያስቻለ እንደሚገኝ ተናግረዋል። ዘገባው ኢዜአ ነው። ተመልካቾቻችን ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ቀደም ሲል ጠብቁን ወዳልናችሁ ዘገባ ነው የምንሻገረው። ከስኬ እየተባለ ስለሚጠራ አስገራሚ የሆነ ባህሪ ስላለው ወንዝ ነው የምንነግራችሁ። የበዛ ዝናብ ሲዘንብ ጎርፍ ይሆናል። መጠነኛ ሲሆን ደግሞ አነስተኛ ወራጅ ሆኖ ቁልቁል ይወርዳል። በበጋው በደረቁ ጊዜ ደግሞ ሙሉ በሙሉ አሸዋ ብቻ ሆኖ ቀልብን የሚሰርቅ ገጽታን ይላበሳል። የአካባቢው ነዋሪዎችም ለተለያየ አገልግሎት አሸዋውን ጫር ጫር ሲያደርጉት ውሃ ያገኙበታል። ነዋሪዎቹ እንደሚሉት ከስኬ ለሐመር ከፈጣሪ የተሰጠ ስጦታ ነው። ወንደሰን አፈወርቅ ደግሞ ሐመር ወረዳ ዲመካ ከተማ በተገኘበት ጊዜ ወደ ከስኬ ወንዝ ወረድ ብሎ ቅኝት አድርጓል። ወንዝ ወርዶ ምን ተመለከተ የሚለውን አብረን እንመለከታለን። ተመልካቾቻችን አሁን የምንገኘው ደቡብ ኦሞ ዞን ውስጥ ነው። ሐመር ወረዳ ዲመካ ከተማ ማለት ነው። በዚች ከተማ ወደ አንድ ቦታ የምወስዳችሁ ይሆናል። ይህ የምወስዳችሁ ቦታ የከስኬ ወንዝ የሚገኝበት ነው። ጎርፍ በሚመጣበት ወቅት በጣም አስፈሪ፣ ነገር ግን ደግሞ ክረምት ባልሆነበት ብዙም ዝናብ በሌለበት ወቅት ደግሞ ለማህበረሰቡ የውሃ ምንጭ በመሆን ጭምር የሚያገለግል አስገራሚ ቦታ ነውና ወደዛ ልውሰዳችሁ። ተመልካቾቻችን እንግዲህ ያልኳችሁ የከስኬ ወንዝ ላይ ደርሰናል። ወንዙ የምታዩትን ይመስላል። እንደምታዩት አሁን የተወሰነ ወራጅ ውሃ ነገር አለው። በበጋ ወቅት ግን ድርቅ ያለ ነው። ነገር ግን አሸዋውን ጫር ጫር ስታደርጉት ተአምር የሚፈጠርበት ቦታ ነው። አብረን እንየው። የሐመር ህዝብና የከስኬ ወንዝ እንግዲህ በጣም ቁርኝታቸው በጣም የሚገርም ነው። ይሄ ወንዝ ለሐመር ህዝብ የአምላክ ስጦታ ነው ሲል ነው ፍቅረ ማርቆስ ደስታ የሚገልጸው። ይሄ ወንዝ እንግዲህ ክረምት በሚሆንበት ሰዓት በተወሰነ መልኩ እዚህ ጋር ማየት እንደምትችሉት የወራጅ ውሃ ይኖራል። ነገር ግን ዝናብ በሚጠፋበት ወቅት በማይዘንብበት ወቅት ደረቅ ነው የሚሆነው። ይሄ በሙሉ አሸዋው ብቻ ነው የሚኖረው ማለት ነው። ስለዚህ ውሃ ለማግኘት ትንሽ ጫር ጫር ማድረግ ብቻ ነው የሚጠበቅባቸው። እስኪ እኛም ጫር ጫር አድርገን እድላችንን እንሞክር። አብራችሁን ቆዩ። ይሄ ውሃ ለተለያዩ አገልግሎቶች የሚውል ነው። የከስኬ ወንዝ እንግዲህ ለአካባቢው ህብረተሰብ ጠብቆ ያቆየውን ውሃ ወይም ደግሞ በውስጡ ይዞት የቆየውን ውሃ በዚህ መልኩ በስጦታ መልክ ያቀርባል ማለት ነው። እንደምታዩት በጣም ብዙ ውሃ ነው። ትንሽ ቦታ ነው የቆፈር ነው። ነገር ግን በምታዩት መልኩ ውሃ ማግኘት ችለናል ማለት ነው። እስቲ ደግሞ እዚሁ አቅራቢያ ያለ አንድ ቦታም እንዲሁ እንሞክር። ሌላ ሁለተኛም እንግዲህ መለስተኛ ጉድጓድ ቆፍረን እንደዚህ አይነት ውሃ ማግኘት ችለናል። ይሄ ውሃ እንግዲህ ለከብቶች መጠጥነት የሚውል ነው። እንደሚታወቀው የሐመር ብሔረሰብ በአርብቶ አደር ነው። በብዛት የተለያዩ የዳልጋ ከብቶች፣ ፍየሎች እንዲሁም ደግሞ የተለያዩ የእንስሳት ሀብቶች አሉትና እነዚያ እንስሳት እንግዲህ የከስኬ ወንዝ
ለመጠጥነት ይጠቀማሉ ማለት ነው። ሰውም እንዲሁ ንጽህናውንም ለመጠበቅ ጭምር ከስኬን ጨር አድርጎ ይጠቀመዋል ማለት ነው። እንግዲህ እንደምታዩት በጣም ከፍተኛ ውሃ ነው ያለው። ያው ምስክርነት በሶስት ይጻናል ይባላል። ሌላ ሶስተኛ ጉድጓድ ደግሞ እስቲ እንሞክር። ዲመካ አቅራቢያ የሚገኘው ከስኬ ወንዝ ላይ ነን። ቅድም እንዳያችሁት እንግዲህ 3 ጉድጓዶችን ቆፈርኩ ወይም ደግሞ የከስኬን ወንዝ አሸዋ ማስ አደረግኩ። እንግዲህ 3ቱም ጋር ውሃ አግኝቻለሁ። ሁሉም የከስኬ አካባቢዎች ጋር ሄዳችሁ እንደዚህ ጫር ብታደርጉ ውሃ ውስጡ ታገኛላችሁ። በክረምትም ይሁን በበጋ ማለት ነው። አንዳንዱ ጋር ትንሽ ጠለቅ ብላችሁ መቆፈር ይኖርባችኋል። ሌሎቹ ጋር ደግሞ እንዲሁ በቀላሉ ገና አሸዋውን ማስ ስታረጉት ውሃ የምታገኙ ይሆናል ማለት ነው። ለማንኛውም አስገራሚው ከሐመር ሕዝብ ጋር ትስስር ያለው የከስኬ ወንዝ ገጸ በረከት ይህንን ይመስላል። ተፈጥሮ መልኳ ብዙ ነው። እውነት ነው። የከስኬ ወንዝ ደግሞ በጋ ሲሆን ራሱን ወደ ውስጥ ደብቆ ሰዎችን እየጠቀመ ነው። 3 ጊዜ አድርጎታል ወንዴ። 4ኛ ምስክር እንግዲህ ሄደሽ ደግሞ እኔ ግን ወንደሰን እዛ ቦታ ላይ ተገኝቶ ውሃውን ዝም ብሎ አባከነው፣ አልቀዳም። መቅዳት ነበር። እንስራ ይዞ ለምን አልወረደም እያልሽ ነበር። ወንዝ ሲወረድ ቢያንስ የሆነ ውሃ መቅዳ ያስፈልገው ነበር። ቆንጆ ዘገባ ነው ያጋራን። ተፈጥሮን በሌላ መልኳ ደግሞ እንድናጣጥማት አድርጓል። እናመሰግናለን። በዚሁ ከውጭ የመረጃ ምንጭ ወዳገኘናቸው ዘገባዎች እናልፋለን። የሮማው ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ የቀብር ስነ ስርዓት በመጪው ቅዳሜ እንደሚከናወን ተገልጿል። ርዕሰ ሊቃነ ጳጳሳት ፍራንሲስ በትናንትናው ዕለት በ88 ዓመታቸው ከዚህ ዓለም ድካም ማረፋቸውን ቫቲካን ማስታወቋ ይታወሳል። የርዕሰ ሊቃነ ጳጳሳት ፍራንሲስ የቀብር ስነ ስርዓት የሚፈጸምበትን ቀን ለመወሰን ካርዲናሎች በዛሬው ዕለት በቫቲካን መምከራቸውም ነው የተገለጸው። በካርዲናሎች ውሳኔ መሰረት ቫቲካን የፖፕ ፍራንሲስ የቀብር ስነ ስርዓት በመጪው ቅዳሜ እንደሚፈጸም ማስታወቋን ቢቢሲ ዘግቧል። የርዕሰ ሊቃነ ጳጳሳት ፍራንሲስ ህልፈትን ተከትሎ ቤተክርስቲያኗ በቀጣዮቹ 3 ሳምንታት ውስጥ አዲስ መሪ እንደምትመርጥም ይጠበቃል። የፖፕ ፍራንሲስ ህልፈት ከተሰማ በኋላ ከተለያዩ የዓለም ክፍሎች የሃይማኖት መሪዎች፣ የአገር መሪዎችና ታዋቂ ሰዎች ሀዘናቸውንና አክብሮታቸውን እየገለጹም ይገኛሉ። በዝርዝር ወደምንመለከተው የውጭ ዘገባችን ደግሞ እንሻገራለን። ኢራን በሩሲያ እርዳታ ሳተላይቶችን፣ ሮኬቶችንና የባለስቲክ ሚሳይሎችን የማምጠቅ አቅሟን እየገነባች ትገኛለች። ሀገሪቱ የጠፈር ፕሮግራሟን ለማጠናከር አሁንም የሩሲያን እርዳታ ጠይቃለች። ከአሜሪካ ጋር ድርድር ላይ ያለችው ኢራን ከሩሲያ የጠየቀችው ጥያቄ ምን ይዞባት ይመጣ ይሆን የሚለው ጉዳይ አነጋጋሪ ሆኗል። መሐመድ አልቃድር በዚህ ዙሪያ ያሰናዳውን ዘገባ እንከታተል። ይህ ቻባሃር የተባለው የኢራን የደቡብ ምስራቃዊ የባህር ወደብ ስፍራ ከዚህ ቀደም በባህር ዳርቻዎቹና ዛፍ በሌላቸው ኮረብታዎች መታወቂያዎቹ የነበሩ ታዋቂ የኢራን የቱሪስት መዳረሻ ስፍራ ነበር። አሁን ላይ ኢራን ወታደራዊ እንዲሁም የጠፈር የምርምር አቅሟን ለማጎልበት ይህንን ስፍራ የጠፈር የምርምር ማዕከሉ አድርገዋለች። ኢራን የጠፈር ፕሮግራሟ እየጠነከረ መጥቷል። በሩሲያ እርዳታ ሳተላይቶችን፣ ሮኬቶችንና የባሊስቲክ ሚሳይሎችን የማምጠቅ አቅሟንም እየገነባች ትገኛለች። ታዲያ ቻባሃር በተባለው በዚህ ስፍራ ኢራን የጠፈር ወደቧን ገንብታ ግዙፍ የጠፈር ምርምር ማዕከል አድርገዋለች። ከሌሎች የጠፈር ምርምር ማዕከላት ተርታም እንድትሰለፍ ይረዳታል ይባልለታል። የአሜሪካው ፕሬዚዳንት ይህንን የኢራን እንቅስቃሴ የማስቆም ፍላጎት አላቸው። እንዲያውም በዚህኛው የኢራን የጠፈር ምርምር ላይ ማዕቀብ ጥለውም ቆይተው ነበር። ምንም እንኳን የአሜሪካን ማዕቀብ ኢራን በዘርፉ ላይ ተፎካካሪ ብሎም የላቀ ፕሮግራሞችን ከመከወን ያላገዳት ቢሆንም ኢራን በጠፈር ኤጀንሲዋ በኩል እናም በአብዮታዊ ዘቧ ታግዛ ሮኬቶችንና ሳተላይቶችን ከዚሁ ስፍራ ወደ ምህዋር ትልካለች። እንደ አውሮፓውያን አቆጣጠር በ2020 በትራምፕ ትዕዛዝ የአየር ድብደባ የተገደሉት ጀነራል ቃሲም ሱሌማኒ የተሰየሙ 20 የኢንተርኔት ሳተላይቶቿም በስኬት ሀገራትን ይሰልሉላቸዋል፣ ወታደራዊ እገዛንም ይሰጧታል። አሁን የኢራን የኒውክሌርና የሚሳኤል ቴክኖሎጂ እድገት ለምዕራቡ ዓለም ስጋትን የፈጠረ
ለቴሄራን ደግሞ ትልቅ ጉልበትን እየሰጣት የሚገኝ ነው። ቴሄራን ለኒውክሌር ጦር መሳሪያ ትጠቀምበታለች የሚባለው ዩራኒየምም 50 በመቶ ማደጉ የዓለም አቀፍ የአቶሚክ ኢነርጂን ጨምሮ የምዕራቡን ዓለም ስጋት ውስጥ የከተተው ሆኗል። የዋሽንግተንና ቴሄራን ተደራዳሪዎች በኦማን የመጀመሪያ ውይይት አድርገው ለሁለተኛው ቢዘጋጁም የወታደራዊ አቅሟ አካል የሆነውና ሀገራትን እንዲሁም የግል ኩባንያዎችን ለመሰለል የምትጠቀምባቸው የጠፈር ምርምር ውጤቶቿ ለድርድር አታቀርብም ይባላል ኢራን። ከቅርብ ዓመታት ወዲህም ኢራን ከሩሲያ ጋር ባላት ጠንካራ ግንኙነት ያውን የጠፈር ምርምር አቅሟን እያጎለበተች ትገኛለች። የሩሲያው ፕሬዚዳንት ቭላዲሚር ፑቲን እና የኢራኑ ፕሬዚዳንት መሱድ በዚህ ዙሪያ ስትራቴጂክ አጋርነት ስምምነትን ተፈራርመዋል። በስምምነታቸው መሰረትም ባለፈው ዓመት የሩሲያ ሮኬት የመጀመሪያዎችን 2 የኢራን ሳተላይቶች ወደ ምህዋር አምጥቀዋል። ሩሲያ በዩክሬን በምታደርገው ጦርነትም የኢራን ሰራሽ ድሮኖችን እየተጠቀመች ሀገራቱ እርስ በርስ እየተደጋገፉ ይገኛሉ። የምዕራቡ ዓለም ስልታዊ የሆነው የኢራን ግስጋሴና ወታደራዊ አቅሟ ያሳስበዋል። የእንግሊዝ ጠቅላይ ሚኒስትር ኬር ስታርመርም ባለፈው መስከረም ላይ የኢራን አብዮታዊ ዘብ የምርምር ኃይል ኃላፊ ብርጋዴር ጀነራል አሊ ጃፋር አባዲን እና የኢራን የጠፈር ኤጀንሲ ላይ ማዕቀብ ጥሏል። የአውሮፓ ህብረትም ጃፋር አባዲን በጥቅምት ወር ማዕቀብ ጥሎበታል። ለረጅም ጊዜ የባሊስቲክ ሚሳይል ስርዓት ለማልማት አስፈላጊ የሆኑ ሳተላይት አጓጓዦችን በማልማት ወደፊትም ለማንጠቅ ኢራን አሁንም ዝግጅቷን አጠናቃለች። ይህ ደግሞ ለምዕራቡ ዓለም ተጨማሪ ስጋት፣ አሜሪካ ከኢራን ጋር ለምታደርገው ድርድር ተስፋ የማይሰነቅበት ነው እየተባለም ይገኛል። የውጭ ምንዛሬና ዓለም አቀፍ የግብይት መረጃውን ደግሞ ከቅንብሩ ተከታትለን እንመለስ። በመጨረሻም የስፖርት ዜና። ቶተንሃም ሆትስፐር በእግር ኳስ ታሪኩ ለሶስተኛ ጊዜ በሊጉ በአንድ የውድድር ዘመን 18ኛ ሽንፈቱን ትናንት አስተናግዷል። አሸናፊው ኖቲንግሃም ፎረስት በበኩሉ ወደ 3ኛ ደረጃ ከፍ ብሏል። የሊጉ የ34ኛ ሳምንት አንድ ጨዋታ ዛሬ ምሽት ሲደረግ ማንቸስተር ሲቲ አስቶን ቪላን ያስተናግዳል። አሰልጣኝ ፔፕ ጋርዲዮላ የፍጻሜ ያክል የሚታይ ጨዋታ ነው ብለውታል። ጨዋታውን አብርሃም ተስፋዬ ዝርዝር አለው። አሰልጣኝ አንጄ ፖስቴኮግሉና ክለባቸው የሽንፈት ውርጅብኛውን መከናነባቸውን ቀጥለዋል። የሰሜን ለንደኑ ቡድን በፕሪሚየር ሊጉ ታሪክ ለሶስተኛ ጊዜ 18ኛ ጨዋታውን በመሸነፍ ደካማውን ታሪክ ትላንትም ጽፏል። ከሁሉ የከፋው ቶተናም በታሪኩ ለ18 ጨዋታዎች የተረታው ከአጠቃላይ የሊግ ጨዋታዎች በኋላ ቢሆንም ዘንድሮ ግን ገና በ33 ጨዋታዎች 18 መርሃ ግብሮችን የተሸነፈበትን ውጤትም አስመዝግቧል። ከሊጉ ለሚወርዱም ሆነ ለሚሰነብቱ በቀላሉ በራቸው ክፍት የሆኑት አውስትራሊያዊ ሰው እግር ኳስን ማሰልጠን ከጀመሩ አንስቶ የዚህን ያክል በውጤት ተሸማቀው አያውቁም። በዚህ ዓመት ካሸነፉበትና ነጥብ ከተጋሩበት ይልቅ የተሸነፉበት ገዝፎ ዙፋናቸውን ማነቃነቅ ከጀመረ ወራቶችም ተቆጥረዋል። ቶተናም በ1993/94 የውድድር ዘመን በአሰልጣኝ ኦሲያር ዲሊሲ እየተመራ ለ19 ጨዋታዎች ተሸንፎ ነበር። አንጄ ፖስቴኮግሉ ይህንን የ30 ዓመታት ታሪክ ለመጋራት ቅርብ ይመስላሉ። ከፊታቸው ደግሞ ሊቨርፑል መገኘቱ ቀናቶችን እንኳን ሳያስቆጥሩ ለክብረ ወሰኑ መዳረሳቸውንም ያፋጥንባቸዋል። ቶተናም የአርሰናል ጠልነት ማሳያ ነው። በሊጉ ለመሰንበቱ ግን መድፈኞቹ ኢፕስዊች ታውንን ማሸነፋቸው ጠቅሞታል እንጂማ ዛሬ ቶተናም የእግር ኳስ ዘመኑን አስከፊ ታሪክ በጻፈ ነበርም። ይህ ቡድን አስቀድሞ ከወረዱት ሌስተር ሲቲና ሳውዛምፕተን እንዲሁም ለመውረድ ጫፍ ከደረሰው ኢፕስዊች ታውን ብቻ ነው በመሸነፍ ተሽሎ የተገኘው። ከሱ በታች ከሚገኘው ዌስትሃም ዩናይትድ ሁሉ ሳይቀር የተሻለ ነጥብ በመጣል ድክመቱ ጎልቶ ታይቶበታል። ለታላላቅ ቡድኖች ሁሉ ሳይቀር አልመለስ ያለው ኖቲንግሃም ፎረስት በቀጣይ ዓመት በአውሮፓ መድረክ የሚያሳትፈውን ቦታ ይዞ ለማጠናቀቅ ፍጹም ተቃርቧል። በቀድሞ ክለቦቻቸው በአቅም ውስንነት የተገፉት ክሪስ ውድ፣ አንቶኒ ላንጋ፣
ጆታ ሲልቫ፣ ኦላይና፣ ኒኮ ዊሊያምስና ኤልዌት አንደርሰንን ጨምሮ በርካታ ተጫዋቾችን ያቀፉት አሰልጣኝ ኑኖ ስፒሪቶ ሳንቶ በተግባር የተቀየረ ቡድን ገንብተው በአንድ ዓመት ውስጥ አሳይተዋል። በሊጉ 19 ግቦችን ትላንት ያስቆጠረው ክሪስ ውድ የሲቲ ግራውንዱን ቡድን የፊት መስመር ማስፈሪያ አድርጎታል። በእግር ኳስ ዘመኑ ለመጀመሪያ ጊዜም 15 የግብ አስተዋጽኦችን የፈጠረው ስዊድናዊ የመስመር አጥቂ አንቶኒ ላንጋም ቢሆን ፎረስት ዘንድሮ ላስቆጠራቸው 60 የሊግ ግቦች ሚናው የማይተመን ሆኗል። የቡድን ቀጣይ 5 የሊግ ጨዋታዎች ላይም የጀመረውን መንገድ ከቀጠለ ከ45 ዓመታት በኋላ ለመጀመሪያ ጊዜ ወደ አውሮፓ መድረክ የሚመለስበት እድልም ይፈጠራል። ማንቸስተር ሲቲ በፕሪሚየር ሊጉ ለ5 ጨዋታዎች አልተሸነፈም። ለ9 ጨዋታዎች በሜዳውም ያልተረታ ጠንካራ ቡድን ነው። በታሪካዊ ግንኙነትም ቢሆን ካለፉት 165 የእርስ በርስ ጨዋታዎች ማንቸስተር ሲቲ በ74ቱ በማሸነፍ የተሻለ ቡድን መሆኑን በተግባር አሳይቷል። በባለፉት 14 የሜዳ ላይ ጨዋታዎችን ቢሆን ሲቲ በአስቶን ቪላ ባለመሸነፍ ታሪክ ጽፏል። የጥሩ ፈራሚ ኦማር ማርሙሽን ቢሆን ከመጣ በኋላ ሲቲ በማጥቃቱ ፍጹም ተቀይሮ ግቦችን እስኪበቃው አስቆጥሯል። ይህ ቡድን 2025 ከገባ ወዲህ 11 ጨዋታዎችን አከናውኖ 36 ግቦችን በማስቆጠር ጥሩ መሻሻል አሳይቷል። ይህ ማለት በአማካኝ በጨዋታ 2 ግቦች የሚያስቆጥር ቡድን መሆኑንም ያሳያል። ግን እንደዛም ሆኖ ማንቸስተር ሲቲ ድክመት አለበት። የኢታዱ ቡድን ዘንድሮ በሜዳው 21 ግቦችን አስተናግዷል። 2003-2004 የውድድር ዘመን ላይ 24 ግቦችን ካስተናገደን በኋላ ይህ ቁጥር ትልቁ ሆኖም ተቀምጧል። ከካይል ወከር በኋላ ለማቲያስ ኑኔዝ የቀኝ ተከላካይነት ሚናን የሰጡት አሰልጣኝ ፔፕ ጓርዲዮላ በተደጋጋሚ ተከላካዮቻቸው በጉዳትና በአቋም ችግር ምክንያት ለስተት መጋለጣቸው እነዚህን ግቦች እንዲያስተናግዱም አድርጓቸዋል። ተጋጣሚያቸው አስቶን ቪላ ደግሞ ለእንደነዚህ አይነት ስህተቶች አነፍናፊ ተጫዋቾችን መያዙ ጥንቃቄ የተሞላበት ጨዋታ እንዲሆን የሚያደርገዋል ተብሎ ይጠበቃል። በፓሪስ ሴን ዠርመን በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ 3-1 ከተረታበት ውጤት ውጪ ከባለፉት 11 ጨዋታዎች በ10 ያሸነፈው የቪላ ፓርኮ ቡድን በሳምንቱ የእረፍት ቀናት ኒውካስትል ዩናይትድን ያሸነፈበት መንገድ እንዲወደስም አድርጎታል። ቪላ የሁለቱም ቡድኖች የመጀመሪያ ዙር ጨዋታ በድል ተወጥቶታል። ዛሬ ካሸነፈ ደግሞ ከ1962-63 የውድድር ዘመን በኋላ ለመጀመሪያ ጊዜ ማንቸስተር ሲቲን በማሸነፍ ታሪክ የሚሰራበት ምሽትም ይሆናል ተብሎ ይጠበቃል። አሰልጣኝ ኡናይ ኤምሬ የፊታችን ቅዳሜ በእንግሊዝ ኤፍኤ ዋንጫ ግማሽ ፍጻሜ ከሜዳቸው ውጪ ክሪስታል ፓላስን የሚገጥሙ መሆኑን ተከትሎ ዛሬ የተጫዋቾች ምርጫ ላይ እንደሚቸገሩም ይጠበቃል። በአስቶን ቪላ በኩል እንግሊዛዊ ፊት መስመር ተጫዋች ኦሊ ዋትኪንስ በአሰልጣኙ የመሰለፍ ዕድል የሚሰጠው ከሆነና ግብ ካስቆጠረ በፕሪሚየር ሊጉ አዲስ ታሪክ ይሰራል። ከክለቡ ዝነኛው ተጫዋች ጋቢ አግበናሆር እኩል በፕሪሚየር ሊጉ 74 ግቦችን በማስቆጠር ታሪክ የተጋራው ኦሊ ዋትኪንስ በቀጣይ አንድ ግብ እንኳን ካስቆጠረ የክለቡ ቀዳሚው ተጫዋች በመሆንም ታሪክ ይሰራል። ከዛም በተጨማሪ ተጫዋቹ በባለፉት 3 የውድድር ዘመናት በየዓመቱ በአማካኝ 15ና ከዛ በላይ የግብ አስተዋጽኦችን በማበርከት የመጀመሪያው ተጫዋች መሆንም ችሏል። በማንቸስተር ሲቲ በኩል ግብ ጠባቂው ኤደርሰን ሞራሌስ በጉዳት ምክንያት የምሽቱ ጨዋታ ያመልጠዋል። ስዊዘርላንዳዊ ተከላካይ ማኑኤል አካንጂ ግን ወደ ሜዳ እንደሚመለስ ተነግሯል። ከኢትዮጵያ ቴሌቪዥን ከእኩለ ቀን 6 ሰዓት ጀምሮ በቀጥታ ወደ እናንተ ሲደርስ የነበረው ዜና ኢትዮጵያ በዚህ ተጠናቋል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን ተመልካቾቻችን። ጌታቸው ይግዛውና ማህሌት ታደለ ዜናዎቹን እየመራን ቆይታ አድርገናል። ጥሩ ቀን ይሁንላችሁ። በሰላም ዋሉ።